ጤና ይስጥልኝ የተከበራችሁና የተወደዳችሁ የኢትዮ ሚረር ቤተሰቦች፣ ይህ ኢትዮ ሚረር ነው። ኢትዮ ሚረርን ላይክ፣ ሰብስክራይብ እና ሼር በማድረግ የዘውትር ድጋፋችሁ እንዳይለየን እያልን የዛሬውን መረጃዎቻችንን እንደሚከተለው አዘጋጅተንላችኋል። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ትላንት ከአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በስልክ ተወያዩ። የሩቢዮና የአብይ ውይይት የኢትዮጵያ አሜሪካ ለቀጠናዊ መረጋጋት ባላቸው የጋራ ቁርጠኝነት፣ በጸረ ሽብር ትብብር፣ በኢኮኖሚያዊ ብልጽግናና በአፍሪካ ቀንድ ዘላቂ ጸጥታ ለማስፈን መሰረት በመጣል ዙሪያ ያተኮረ እንደነበር የአሜሪካ የውጭ ጉዳይ ሚኒስቴር ጽሕፈት ቤት ባወጣው መግለጫ ገልጿል። በተያያዘ ዜና ጠቅላይ ሚኒስትር አብይ የስራ ጉብኝት ለማድረግ ዛሬ ረፋዱ ላይ የተባበሩት አረብ ኤሚሬቶች ገቡ። አብይ ወደ ኤሚሬቶች ያቀኑት ትላንት ወደ ጅቡቲ ተጉዘው ከጅቡቲው ፕሬዝዳንት እስማኤል ኡመር ጌሌ እና ከሶማሊያው ፕሬዝዳንት ሐሰን ሙሐመድ ጋር በቀጠናዊ ደህንነትና ትብብር ጉዳዮች ዙሪያ ከተወያዩ በኋላ ነው። የሶስቱ መሪዎች ውይይት ለጋራ ቀጠናዊ ተግዳሮቶች የተቀናጀ ምላሽ ለመስጠት ያለመ እንደነበር የጅቡቲ መንግስት ባወጣው መግለጫ የጠቀሰ ሲሆን መረጃዎቹ በቀጠናው ሀገራት መካከል ያለውን የኢኮኖሚ ትስስር ሂደት ላይ መወያየታቸውንም ገልጧል። መንግስቱ የክልሉን የዘንድሮ የድጎማ በጀት ባለመልቀቁ ላለፉት 2 ወራት ለሰራተኞች ደሞዝ መክፈል አልቻልኩም አለ። ጊዜያዊ አስተዳደሩ የድጎማ በጀቱ ባለመለቀቁ መደበኛ ስራዎቹን ማከናወን እንዳልቻለም ጠቅሷል። የዘንድሮ የትግራይ ድጎማ በጀት 18.9 ቢሊዮን ብር ነበረ። የክልሉ ጤና ቢሮና የትምህርት ቢሮ በበጀት እጥረት ከፍተኛ ችግር እንደገጠማቸው ከቀናት በፊት መግለጻቸው አይዘነጋም። ከዚሁ ጋር በተያያዘ ጀነራል ታደሰ ወረደ ተዘጋጅቶ መቆየት ወሳኝ ነው አሉ። ፕሬዝዳንቱ ትላንት በመቀሌ ከተማ በተካሄደው የአጼ ዮሐንስ መታሰቢያ ላይ በክብር እንግድነት ተገኝተው ባደረጉት ንግግር ሁልጊዜም ተዘጋጅቶ መጠበቅ አስፈላጊ መሆኑን ገልጸዋል። በዚሁ ዝግጅት ላይ ባደረጉት ንግግር የሰላም አማራጮችን ተጠቅሞ መሳካት ካልተቻለ ተሸንፎ መኖር አማራጭ ባለመሆኑ ተዘጋጅቶ መቆየት ወሳኝ ጉዳይ ነው ብለዋል። የአጼ ዮሐንስ የመስዋዕትነት ቀን ተዘክሮ በዋለበት ቀን ንግግር ያደረጉት ፕሬዝዳንቱ ዕለቱን እየዘከርን ያለነው በምቾት ውስጥ ሆነን ሳይሆን ከባድ ውጥረት በሰፈነበት የፖለቲካ ሁኔታ ውስጥ ሆነን ነው ያሉት ጀነራል ታደሰ አክለውም በእጃችን ያለው አንጻራዊ ሰላም ተንከባክበን የያዝን ቢሆንም ከአቅም በላይ የሆነ ግፊቶችና ኃይሎች ሲመጡ መምረጥ የማይገባንን ነገር እንድንወስድ የምንገደድበት ሁኔታ ይፈጠራል። በመሆኑም ይህንኑ ሰላም ከእኛ ቁጥጥር ውጪ በሆነ ኃይል ልናጣው ስለምንችል በማንኛውም ሰዓት ተዘጋጅቶ መቆየት ጋሞ ዞን በደረሰ የጎርፍ አደጋ የሟቾች ቁጥር 64 ሲደርስ ሌሎች 64 ሰዎች መጥፋታቸውን የዞኑ ፖሊስ መምሪያ ገለጸ። በጋሞ ዞን ሰሞኑን በተከሰተ የጎርፍ አደጋ ምክንያት የጠፉ ሰዎች ቁጥር 128 የደረሰ ሲሆን እስካሁን ባለው መረጃ የ60 ሰዎች አስክሬን መገኘቱን የጋሞ ዞን ፖሊስ አዛዥ ኢንስፔክተር አብርሃም ቡሄ ገልጿል። ኢንስፔክተሩ እንደገለጹት ከ3 ወረዳዎች ከባድ አደጋ
ያስተናገደው የዳጮ ባባ ወረዳ ሲሆን እስካሁን የ59 ሰዎች አስክሬን መገኘቱን ገልጸው ቀሪ 5ቱ አስክሬኖች በቦንኬና ከምባ ዙሪያ ወረዳ የሚገኙ ናቸው ብለዋል። በተለያዩ ማህበራዊ ሚዲያዎች የተገኘ አስክሬን ቁጥር ከፍ በማድረግ የተዛባ መረጃ እየተለቀቀ መሆኑን ገልጸው እንደ ፖሊስ በየሰዓቱ መረጃ የምንሰጥ ስለሆነ ሳውዝ ኢትዮጵያ ሪጅናል ስቴት ፖሊስ ኮሚሽን በመጠቀም ትክክለኛ መረጃዎችን ማግኘት እንደሚቻል ተናግሯል። የነፍስ አድን ስራው ካሁን በኋላ የሚታሰብ ባለመሆኑ ቀሪ የአስክሬን ፍለጋ ላይ አተኩረን እየሰራን እንገኛለን ብለዋል። አሜሪካ በኢራን ጦርነት በ6 ቀናት ውስጥ ብቻ 11.3 ቢሊዮን ዶላር ወጪ እንደምታወጣ ተነገረ። የትራምፕ አስተዳደር አሜሪካ በኢራን ላይ የከፈተችውን ጦርነት በመጀመሪያዎቹ 6 ቀናት 11.3 ቢሊዮን ዶላር ወጪ እንደምታወጣ አህዛዊ ግምት አስቀምጧል። የትራምፕ አስተዳደር ባለስልጣናት በዚህ ሳምንት በኮንግረሱ ገለጻ ላይ እንደተናገሩት በኢራን ላይ በተደረገ የመጀመሪያዎቹ 6 ቀናት ጦርነት አሜሪካ ቢያንስ 11.3 ቢሊዮን ዶላር ወጪ እንደምታወጣ ጉዳዩን የሚያውቅ ምንጭ ለሮይተርስ የዜና ወኪል ተናግሯል። ይህ አሃዝ ለሴናተሮቹ በዝግ በተላለፈ ሪፖርት የቀረበ ሲሆን ጦርነቱን የሚጠይቀውን ወጪ በሙሉ አላካተተም። ነገር ግን ስለ ወጪው ተጨማሪ መረጃ ሲጠይቁ ለሕግ አውጪዎች ተሰጥቷል። አስተዳደሩ የግጭቱ ዋጋ ለህዝብ ግምገማ ወይም የሚቆይበትን ጊዜ ግልጽ ሐሳብ አላቀረበም። ትራምፕ ሮብ ዕለት ወደ ኬንታኪ በተጓዙ ወቅት ጦርነቱን አሸንፈናል፣ ነገር ግን ዩናይትድ ስቴትስ ስራዋን ለመጨረስ በጦርነቱ ውስጥ እንደምትቆይ ተናግሯል ብለዋል። በሌላ በኩል ኢራን የእስራኤል የአየር ማረፊያና የሺን ቤት ዋና መስሪያ ቤትን በሰው አልባ አውሮፕላኖች ጥቃት አድርሼበታለሁ ስትል አስታውቃለች። የኢራን ጦር በሁለት የእስራኤል አየር ማረፊያዎችና በቴል አቪቭ የሚገኘውን የሺን ቤት ዋና መስሪያ ቤትን በሰው አልባ አውሮፕላኖች ጥቃት ማድረሱን ገልጿል። ጥቃቱ ያነጣጠሩት በፓልማቺም አየር ማረፊያ በሜዲትራኒያን ባህር ዳርቻ ከምትገኘው ያቪኔ ከተማ በስተምዕራብና በደቡባዊ እስራኤል የሚገኘውን አቫዳ የአየር ጣቢያ መሆኑን የኢራን መገናኛ ብዙሃን ተናግሯል።